የኢትዮጵያ የሙዚቃ ንጉስ ቴዲ አፍሮ ኢትዮሪካ የተሰኘውን አዲሱን አልበሙን ለህዝብ ባደረሰ በጥቂት ቀናት ውስጥ ዓለም አቀፍ ትኩረትን መሳቡን ቀጥሏል። የአልበሙ መለቀቅ ያስከተለው ንዝረት ከሀገር ውስጥ አልፎ ዋሽንግተን ዲሲ ደርሷል። በአፍሪካ ቀንድ ጉዳዮች ላይ ባላቸው ጥልቅ እውቀትና ግልጽ ንግግራቸው የሚታወቁት አንጋፋው አሜሪካዊ ዲፕሎማት ቲቦር ናጊ ስለ አልበሙና ስለ ቴዲ አፍሮ የሰጡት አስተያየት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆነዋል። አምባሳደር ቲቦር ናጊ በአሁኑ ወቅት በኢትዮጵያ ያለውን ውስብስብ የፖለቲካ ሁኔታና የአርቲስቱን ሚና በማነጻጸር ባሰፈሩት መልእክት ሙዚቀኞች እውቀትን ይናገራሉ ሲሉ ቴዲን አወድሰውታል። ዲፕሎማቱ አክለውም በመከፋፈልና በፖለቲካ ትርክት በቆሰለች ሀገር ውስጥ የቴዲ አፍሮ ዜማዎች እንደ ፈውስና እንደ መሪ ኮምፓስ ያገለግላሉ ብለዋል። በተለይም በአሁኑ ወቅት በኢትዮጵያ ሰማይ ስር ለሚሰማው የህዝብ ብሶትና ለተፈናቀሉ ወገኖች ድምጽ በመሆን ረገድ ቴዲ አፍሮ ከአገሪቱ ፖለቲከኞች በላይ እውነተኛውን ምስል እያሳየ መሆኑን ናጊ በድፍረት ተናግረዋል። አምባሳደር ናጊ በተለይ ዳስጣል የተሰኘውን የቴዲ አፍሮ አዲስ ስራ በመጥቀስ ሙዚቃው ከዜማነቱ ባለፈ ትልቅ የታሪክና የሞራል ዋጋ እንዳለው ገልጿል። ይህ አልበም ስለ አንድ ዘር ወይም ቡድን ሳይሆን ስለ ኢትዮጵያዊነትና ስለ ሰብአዊነት የሚናገር ነው ያሉት ናጊ ቴዲ አፍሮ በኢትዮጵያ ላይ ያለውን ኃይል ማንም የፖለቲካ ሰው ሊተካው እንደማይችልም መስክረዋል። አልበሙ ከመለቀቁ በፊት የነበሩትን የተለያዩ የጋዜጣዊ መግለጫ እገዳዎችና ተጽዕኖችን ያስታወሱት አምባሳደሩ የቴዲ አፍሮ ስራዎች የቱንም ያህል እንቅፋት ቢገጥማቸው በህዝቡ ልብ ውስጥ ከመግባት ሊታገዱ እንደማይችሉ ገልጸዋል። ቴዲ አፍሮ ሰዋሰው ጋር የነበረውን ውል አቋርጦ በራሱ መንገድ አልበሙን ለህዝብ ማድረሱ ለአርቲስቱ የጥበብ ነጻነትና ለህዝብ ያለውን ታማኝነት ማሳያ መሆኑንም ዲፕሎማቱ አድንቀዋል። ቲቦር ናጊ ከዚህ ቀደምም በተደጋጋሚ ስለ ቴዲ አፍሮ ያላቸውን አድናቆት ሲገልጹ የቆዩ ቢሆንም የዛሬው አስተያየታቸው ግን አልበሙ ከተለቀቀበት ሰዓትና አገሪቱ ካለችበት ወቅታዊ ሁኔታ አንጻር ልዩና ታሪካዊ አስብሎታል። በአሁኑ ሰዓት የቴዲ አፍሮ ኢትዮሪካ አልበም በዩቲዩብ እና በተለያዩ የዲጂታል ገጾች በሚሊዮኖች የሚቆጠሩ እይታዎችን እያገኘ ሲሆን የአምባሳደር ቲቦር ናጊ ንግግር ደግሞ ለጥበብ ስራው ዓለም አቀፍ እውቅናንና የሞራል የበላይነትን ሰጥቶታል።